በመጀመሪያ ሲዳማ ቡናዎችን እንኳን ደስ አላችሁ ልላችሁ እፈልጋለሁ። ሻምፒዮን በመሆናችሁ ዋንጫን በማሳካታችሁ እንኳን ደስ አላችሁ ልላችሁ እፈልጋለሁ። ምክንያቱም ሁለቱ ቲም አንድ ላይ ዋንጫ ሊያሸንፍ አይችልም። አቻ ብጠናቀቅ እንኳን በፔናልቲም ቢሆን ከሁለት አንዱ ማሸነፉ አይቀርም። በዚህ አጋጣሚ ሲዳማ ቡናዎችን እንኳን በድጋሚ ደስ አላችሁ ልላችሁ እፈልጋለሁ። ነገር ግን ጨዋታው ላይ ዳኛ ያደረገው ነገር በጣም ይደብራል። ለዚህ ደግሞ እኔ ከዳኛው በላይ ተጠያቂ ማድረገው የኢትዮጵያ እግር ኳስ ፌዴሬሽን ምንም ስለ እግር ኳስ እውቀት የሌለውም ሰው ሰብስቦ የእግር ኳስ ፌዴሬሽን እንትን ብሎ አስቀምጦ ውሳኔ የሌለውን ሰው እዛ አምጥቶ አጠራቅሞ የኢትዮጵያ እግር ኳስ እንዳያድግ እንቅፋት የሆኑ ሰዎችን ሰብስቦ የኢትዮጵያ እግር ኳስን በእግር ኳስ ሆኖ ፌዴሬሽን ሆኖ ስያሜ መውሰዱ በጣም ይደብራል። እጅግ በጣም እዚህ በሞተው በኢትዮጵያ እግር ኳስ በሌለው በኢትዮጵያ እግር ኳስ ፌዴሬሽን መኖሩ በራሱ ይቀፈኛል። እኔ እንደ ግለሰብ የኢትዮጵያን እግር ኳስ ስመለከት ፌዴሬሽኑ መኖሩ ራሱ እኔን ይቀፈኛል። የለም እኮ ፌዴሬሽን አለ ማለት ይቻላል። በስም ደረጃ በታፔላ ደረጃ ቢሮ ምናምን አለን ብለው ስለተቀመጡ የኢትዮጵያ እግር ኳስ ፌዴሬሽን አለ ለማለት እንችላለን? እኔ በፍጹም አይደለም። የለም ብኖር እንኳን ምንም ስለ እግር ኳስ ስለ ስፖርት ምንም አይነት እውቀት የሌለው ሰው በሙሉ ለገንዘቡ ለኢትዮጵያ ስፖርት የተመደበውን በጀት ለማጥፋት በዛ ለመሯሯጥ እዛው ለመሽከርከር በገንዘቡ ዙሪያ ተሰብስቦ የተቀመጠ እንጂ እግር ኳስን አውቆ ስፖርትን አውቆ የተቀመጠ አንድም የፌዴሬሽን ሰው የለም። አንድም ልንገራችሁ። ቀጥሎ ቆሻሻ የዳኞች ማህበርን ቆሻሻ ልበላችሁ፣ ቆሻሻ የዳኞች ማህበርን ከኢትዮጵያ እንድታስወግዱልን ነው የምፈልገው። ከቅጣት ምት የተመታ ኳስ 10 ሰው እንኳን ኦፍሳይድ ላይ ብቆም ሳይነካ ጎሉ ላይ ካረፈ በረኛን ሊያሻማ የሚችል ነገር በረኛን ሊያሻማ ኳሱን እንዳይቆጣጠር ሊያሻማ የሚችል ነገር እንቅስቃሴ እስካልተደረገ ድረስ ከቅጣት ምት ቀጥታ የተመታ ኳስ ወደ ጎል ከሄደ ሌላው ተጫዋች ኦፍሳይድ አቋቋም ላይ ሊኖር ይችላል። ኳሱን እስካልነካ ድረስ በረኛውን የሚያሻማ እንቅስቃሴ እስካላደረገ ድረስ ጎል ነው። ይሄን ደግሞ እንኳን እኔ ኢንተርናሽናል ዳኛ ነኝ ብሎ ማን ነበር ፋሲካ ባላሸት ምናምን ደሳኖ ቢች አንተም ብሎ ዳኛ አንተም ብሎ ኢንተርናሽናል ዳኛ የቀፋፊ ልጅ አንተ ዳኛ ሆነን አሁን ኢትዮጵያን ልትመራ የኢትዮጵያን ዳኝነት ልትመራ የመጣው ይሄ በአምላክ ምናምን የምትሉት ቀሽም ሰውዬ እናታችሁንና እናንተም ዳኛ ናችሁ አለ። አሁን ማህበር እናንተን የሚመራ ሰው አለ እንደፈለጋችሁ የምታረጉት ስንት ተከፍሏችሁ ነው? ስንት በተለይ ፋሲካ መስመርደኛ የተባልከው ሰውዬ እናትን አዳኝ ሄደሽ የቆሻሻ ልጅ አንተም ብሎ ዳኛ። እኛ ዲቻ ማለት የህልና የማንነት ጉዳይ ነው። ከክለብም አልፎ የማንነታችን ጉዳይ ነው። እሺ አንተ እዛ በወሰድከው ገንዘብ አይንን ታውረ ሜዳ ገብተህ ውጤት የምታስቀይረው ልንገር። እኔ ሲዳማ በመብላቱ ቅር አይለኝም። ይብላ ሲዳማ ለመብላት ነው የተጫወተው፣ ደክሞን የደረሰው ፋይናል። ሆኖም ግን የፋይናል የመሰለ ጨዋታ እያጫወትክ ጨዋታውን የሚቀይር ቆሻሻ ውሳኔ በመወሰነ ምን ያክል ቆሻሻ አእምሮ እንዳለና ቆሻሻ ዳኞች እንደሆናችሁ ያሳያል። የገገማ ልጅ ነህ አንተ። መሀይም የመሀይም ልጅ ነህ። ፋሲካ ያላይሸት አንተ የመሀይም ልጅ ነህ። ራስን መሀይም ነው። you are the son of bitch. I can tell you that. ሰው አይደለህም አንተ። ለሽሮት ተገዝተህ ውሳኔ የምትቀይር የውሸት ውሳኔ የምትወስን አንተ ዳኛ ልትሆን አትችልም። ባለጌ ነህ። በአምላክ የተባልከው አንተ የምትሆን ባለጌ ነህ። እያየህ ዝም ያልከው አንተ ባለጌ፣ ካንተ በላይ ራሱ ባለጌ የለም። ከናንተ ቀጥሎ ደግሞ እግር ኳስ ፌዴሬሽን ተብዬው በየጊዜው በሚሰራው ጥፋት በየአመቱ ዲቻ እንደዚህ በዳኛ እየተበደለ ምንድነው የምታረጉት?
ምን ዳኞች ላይ የሰራችሁት በየጊዜው በየሳምንቱ በየ15 ቀኑ ዳኞች በኢትዮጵያ እግር ኳስ የሚያሳድሩት ተጽዕኖ ከፍተኛ ነው። ምንድን ነው የምታደርጉት እናንተ? እዛ ፋይናንስ ላይ ገንዘብ ታጠፋፋላችሁ። እዛ እግር ኳስ የፈለገውን ለምን አይሆንም? ለምን አይሞትም? እናንተ የኢትዮጵያ እግር ኳስ ምናምን እየተባላችሁ እዛ ገንዘባችሁን አጠራቅሙ። ምን አለባችሁ እናንተ? ስለ እግር ኳስ ስለ ስፖርት አታውቁ። ፋሲካን ግን እግዚአብሔር ያገናኘን እለት አንድ ቀን እንገናኛለን። እግዚአብሔር ያገናኘን እለት አንተ ባለጌ ነህ። ዲቻ ፎር ኤቨር